ሰላም ጤና ይስጥልን። ሁላችሁንም በጌታ ኢየሱስ ክርስቶስም ሰላም እላችኋለሁ። እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። ከዚህ በፊት አቀርብላችሁ የነበረውን አጫጭር መንፈሳዊ ትምህርቶችን ቀጣዩን ክፍል ዛሬ አቀርብላችኋለሁ። ዛሬ የማቀርበው የትምህርት ርዕስ ቤተክርስቲያን መሰረቷ፣ ትርጉሟ እና የምትባዛበት ስልቷ መጽሐፍ ቅዱሳዊ ትርጉሙ ምንድነው የሚለውን ነው አብረን የምናየው። ቀጥታ ይህን ትምህርት ክፍሉን የወሰድኩኝ ከመጽሐፍ ቅዱስ ክፍል ከማቴዎስ ወንጌል ምዕራፍ 16 ከ13 እስከ 20 ባለው ክፍል ላይ ነው ጥናቱን ያደረግኩኝ። እዚህ ክፍል ላይ እንደምታውቁ ጌታ ኢየሱስ ክርስቶስ ደቀ መዛሙርትን ስለ ማንነቱ የጠየቀበት ቦታ ነው። ይህ ቋሚ ጌታ ኢየሱስ ተመልሶ እስኪመጣ ሁሉንም ሰው በመንፈሱ የሚጠይቅበት ጥያቄ ነው። እንዲህ ይላል፣ ሰዎች የሰው ልጅ ማን ይሉታል ብሎ ደቀ መዛሙርቶቹ የመንደሩ ሕዝብ፣ የአካባቢ ሕዝብ ኢየሱስን ማን እንደሆነ እንደሚያውቁት ጥያቄ ይጠይቃቸው ነበር። የዚያን ጊዜ እንዲህ ብሎ ይመልሱለት ነበር። በመንደር ሲመላለሱ የአካባቢ ሰዎች ይናገሩ የነበሩትን አንዳንዱ እኮ ኤልያስ ነው ይሉሃል፣ አንዳንዱ ኤርሚያስ ይሉሃል፣ አንዳንዱ መጥምቁ ዮሐንስ ነው ይላሉ፣ አንዳንዶቹ ደግሞ አይ ከነቢያት አንዱ ነው ይሉሃል ብሎ መለሱለት። የመንደሩ ሕዝብ ስለ ኢየሱስ ማንነት ስለሚናገረው ኢየሱስ አልደነቀው። ስላላወቁት የመሰላቸውን ይላሉ። ዛሬም በእኛ ዘመንም ኢየሱስ ክርስቶስ ሰዎች የሰው ልጅ ማን ይሉታል ብሎ ለሚጠይቀው ጥያቄ እንደየአካባቢ የተለያየ ስም ነው ሰው ሁሉ የሚሰየው። ያኔ ኤልያስ፣ ኤርሚያስ፣ መጥምቁ ዮሐንስ እና ከነቢያት አንዱ እንዳሉት አንዳንዱ የእንትና ልጅ የእንትና ልጅ እንትና ነው፣ እንዲህ ነው፣ ነቢይ ብቻ ነው፣ መልእክተኛ ብቻ ነው እያሉ ብዙ ትርጉሞች ይሰጣሉ። ዋናው ነገር የማያውቁት ሰዎች ስለ ኢየሱስ ምን ይላሉ ሳይሆን የሚያውቁት አማኞች የሚከተሉት ደቀ መዛሙርቶቹ ኢየሱስን ማን እንደሆነ እንደሚያውቁት ነው ማወቅ የሚፈለገው። ከዚያ ኢየሱስ መለስ አለና ኦኬ፣ የመንደሩ ሰው የገባውን ማለት ይችላል። እናንተ እኔ ጋር ያላችሁ፣ እኔን የምትከተሉኝ፣ ከኔ የምትማሩ፣ እኔ ስፈውስ፣ እኔ ሳድን እየተከታተላችሁ ታዩ የነበራችሁ እኔ ጋር ያላችሁ ማን እንደሆንኩ አውቃችሁ ነው የምትከተሉኝ ብሎ ጥያቄ ጠየቃቸው። ዛሬም ይህ ጥያቄ ይህን ቪዲዮ ለምትሰሙ ለሁላችሁ ነው። ኢየሱስን ማን ነህ ብለህ ነው የምትከተለው? ኢየሱስን ማን ነው ብለህ ነው የምታምነው? ማን ነው ብለህ ነው የምታገለግለው የምታመልከው? ስለምታመልከው ስለምትከተለው ጌታ ሰዎች ሲጠይቁ ትክክለኛ መልስ መመለስ አለብህ። ኢየሱስ ራሱን ሰውሮ አገልግሉኝ ያለ ጌታ አይደለም። ራሱን የገለጠ፣ ራሱን ግልጥ ያደረገ፣ ከዛም አልፎ ተርፎ ደግሞ አብንም የገለጠልን ስለሆነ ስለምናምንበት ስለ ኢየሱስ ማንነቱን ማወቅ ከኛ ከአማኞች የግድ ይጠበቃል ማለት ነው። በዚህ ክፍል ውስጥ እናንተስ ማን ትሉኛላችሁ ብሎ ሲናገር መልሳቸው ዝምታ ነበር። የዚያን ጊዜ ማን ብለን እንናገር ብሎ ሲያስቡ እግዚአብሔር አብ ከሰማይ ለጴጥሮስ መገለጥን ሰጠው። ጴጥሮስም መገለጥን ከእግዚአብሔር አብ ሲቀበል ምላሹን ለኢየሱስ መለሰለት። እንዲህ አለ፣ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ብሎ መለሰለት። በመልሱ ጌታ ኢየሱስ ክርስቶስ በጣም ተደነቀ። ስምዖን ጴጥሮስ ሆይ አንተ የተባረክህ ነህ፣ ሥጋና ደም ይህን አልገለጠልህም፣ በሰማይ ያለው አባቴ ነው ይህ የገለጠልህ። ስለዚህ አንተ እድለኛ ነህ። አብ መገለጥን ሰጥተዋል፣ እኔን እንድታውቅ አድርጎሃል፣ ረድቶሃል ብሎ መለሰለት። እዚህ ጋር ማወቅ ያለብን የኢየሱስን ማንነት ለሰው ልጅ የሚያበራ እግዚአብሔር አብ ነው። እግዚአብሔር አብ ልጁን ኢየሱስ ክርስቶስን እንድናውቅ ይፈልጋል። እሱ እንዲበራልን ይፈልጋል። በሱ ነው እኛን ማዳን፣ ዓለምን ማዳን እግዚአብሔር ያቀደው።
ሰውን ከራሱ ጋር ማስታረቅን በልጁ በኢየሱስ ክርስቶስ በኩል ብቻ ስላዘጋጀ ሰዎች እንዲድኑ የሚፈልግ እግዚአብሔር ሁል ጊዜ ኢየሱስን እንድናውቀው ይፈልጋል። ኢየሱስን በራሳችን ምርምር በሃይማኖት ክርክር ሳይሆን የምናውቀው፣ በጥናት ሳይሆን የምናውቀው አብ ራሱ ነው ወልድን የሚገልጥልን። ለኔ አብ ወልድን ባይገልጥልኝ ኖሮ ማን ተከራክሮኝ ኢየሱስን ለኔ ገልጦልኝ እንዳምነው እንዲከተለው ያደርገኝ ነበር? እኔም ኢየሱስን እንደ አንድ ግለሰብ የሚከተለው አብ ስለገለጠልኝ ነው፣ ስለበራልኝ ነው፣ ስላየሁት ነው፣ ስላወቅኩት እንጂ የሆነ ቡድን ነግሮኝ አስተምሮኝ ቀይሮኝ አይደለም ኢየሱስን የሚከተለው። ስለዚህ ወልድን የገለጠልኝ እግዚአብሔር አብ የተመሰገነ ይሁን። ቀጥሎ ኢየሱስ ጴጥሮስን አንተ የተባረክህ ነህ ብሎ ብቻ በዛ አላቆመም። እንዲህ አለው፣ ይህ ትልቅ እውነት ነው። አብ የገለጠልህ ትልቅ እውነት ነው። ስለዚህ በዚህ በተገለጠልህ እውነት ላይ ይህ ትልቅ አለት ነው። ይህ ትልቅ እውነት ነው። ይህ የህይወት መሰረት ነው። የህይወት ምንጭ የሆነው ለሰው ዘር ሁሉ ሁለተኛ አዳም ሆኖ የመጣውን ኢየሱስን ማወቅ የህይወት ምንጭ ነው፣ መሰረት ነው፣ አለት ነው። ለዚያ ነው ኢየሱስ ለጴጥሮስ አንተ አለት ነህ፣ አንተ ጴጥሮስ ነህ፣ በዚህ አለት ላይ ቤተ ክርስቲያኔን እመሰርታለሁ ብሎ ተናገረ። የቤተ ክርስቲያን መሰረቷ፣ የክርስቲያኖች መሰረታቸው፣ የእምነታችን መሰረት፣ የእምነት ቤታችን፣ የህይወታችን መሰረት ለጴጥሮስ አብ የገለጠለት እውነት ነው። እዛ ላይ የተመሰረተ ሰው ነው ዳግመኛ የሚወለደው። ኢየሱስ ክርስቶስ እንደሆነና ኢየሱስ የእግዚአብሔር ልጅ እንደሆነ የሚያምን ሰው ህይወቱ፣ እምነቱ አስተማማኝ በሆነ አለት ላይ ተመሰርቷል ማለት ነው። ስለዚህ የትኛውም የትምህርት ንፋስ የማይንደው፣ የትኛውም ጎርፍ የማይንደው ጽኑ አለት፣ የገሃነም ደጆች የማይችሉት፣ ወጀብ ማዕበል የማይነጠው የማያነቃንቀው ስትሮንግ ሮክ የሆነ የእምነት መሰረት ኢየሱስ እሱ ክርስቶስ የሕያው የእግዚአብሔር ልጅ እንደሆነ ማወቅ ነው። ክርስቶስ ማለት ፍጹም ሰው፣ የተቀባ መሲህ፣ እውነተኛ ንጉሥ፣ እውነተኛ ካህን፣ እውነተኛ ነቢይ ማለት ነው። የእግዚአብሔር ልጅ የሚለው ደግሞ ሙሉ መለኮት የሆነ መለኮትነት ያለው መለኮት የሆነ ማለት ነው። በአጭሩ የእምነታችን መሰረት ኢየሱስ ፍጹም ሰው ፍጹም አምላክ ነው ብሎ ማመን ላይ ነው እምነታችን የተመሰረተው። የክርስትናችን መሰረት፣ የእምነታችን መሰረት፣ የደህንነታችን መሰረት ኢየሱስ ክርስቶስን በማወቅ ማን እንደሆነ፣ ክርስቶስ እንደሆነ፣ የእግዚአብሔር ልጅ እንደሆነ፣ ፍጹም ሰው እንደሆነ፣ ፍጹም አምላክ እንደሆነ በማወቅ በማመን ነው ሕይወት ያገኘ ነው። ስለዚህ የቤተ ክርስቲያን መሰረቷ ኢየሱስ እሱ ክርስቶስ የሕያው የእግዚአብሔር ልጅ ነው የሚለው ላይ ነው። ይሄ ነው አለቱ። ታዲያ ኢየሱስ ክርስቶስ በዚህ አለት ላይ ቤተ ክርስቲያኔን ይመሰርታለሁ ካለ በኋላ የገሃነም ደጆችም አይችሏትም ብሎ ነው የተናገረው። ጌታ ይመስገን። በዚህ እውነት ላይ የተመሰረተውን ሰው የትኛውም የስህተት ትምህርት ከሕይወት መንግስት ከዘላለም መንግስት አያጎድለው፣ አያስቀረው። እምነታችን፣ ቤዚክ ዶክትሪናችን፣ ደህንነታችን የተመሰረተው ኢየሱስ እሱ ክርስቶስ የሕያው የእግዚአብሔር ልጅ እንደሆነ ማመን ላይ ነው። እኔ እንዲህ ነው የበራልኝ፣ እንዲህ ነው የገባኝ፣ እንዲህ ነው ማምነው፣ እንዲህ በማመኔ ደግሞ ሕይወት ሆኖልኛል። የመጀመሪያው ነጥብ ቤተክርስቲያን መሰረቷ ክርስቶስ ኢየሱስ የሕያው የእግዚአብሔር ልጅ ነው የሚል አስተምሮ ነው። የሐዋርያት አስተምሮ ይሄ ነበር። ታዲያ መሰረቷ
ይሄ ትምህርት ከሆነ ቤተክርስቲያን የምትመሰረተው በዚህ መሰረት ላይ ነው። በዚህ አለት ላይ ቤተክርስቲያንን ይመሰረታለሁ አለ። ኢየሱስ ቤተክርስቲያንን እንዴት መሰረታት? ኢየሱስ ቤተክርስቲያንን የመሰረተው ማቴዎስ ወንጌል ምዕራፍ 10 ከቁጥር 1 ጀምሮ ያለው በምናይበት ጊዜ 12ቱንም ደቀ መዛሙርት ወደ እርሱ ጠርቶ እንዲያመጡላቸውና በርኩሳን መናፍስት ላይ ዳዌንና ሕሙማንን ሁሉ እንዲፈውሱ ስልጣንን ሰጣቸው ይላል። ጌታ ኢየሱስ ክርስቶስ በዚህ አስተምሮ ላይ የሚመሰረቱ የቤተ ክርስቲያን መሰረት የአካል ግንባታ ፋውንዴሽኑ ኦልሬዲ እሱ ነው። አለቱ እሱ ነው። መሰረቱ እሱ ነው። ሌላ መሰረት አያስፈልገን። በመሰረቱ ላይ ነው የምንመሰረተው እንጂ ሌላ መሰረት አንመሰርትም። ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ መሆኑ ፋውንዴሽናችን ነው፣ መሰረታችን ነው። እኛ ደግሞ የአካል ብልቶች ነን። እዛ ላይ ነው የምንሰራው፣ እዛ ላይ ነው ቢውልድ የምንሆነው ማለት ነው። ጌታ ኢየሱስ ክርስቶስ ቸርችን ቢውልድ ሲያደርግ በዚህ አስተምሮ ላይ ሰዎችን ይጠራል። ኢየሱስን ጠራቸው ይላል። ኢየሱስ ሰዎችን ወደ ራሱ ይጠራል። ኢየሱስ ሰዎችን ወደዚህ አለት ይጠራል። ኢየሱስ እሱ ላይ እንዲመሰረቱ ሰዎችን ይጠራል። ለእግዚአብሔር ቤት፣ ለእግዚአብሔር መንግስት አካል እንዲሆኑ ሰዎችን ይጠራል። እኛም በርቶልን ተጠርተን በዚህ አለት ላይ ተመስርተን የአካሉ ብልቶች ሆነን በቤቱ አለን። ጌታ ኢየሱስ ክርስቶስ ደቀ መዛሙርቶችን ጠራ። ማቴዎስ 11:28-30 ያለው በምናይበት ጊዜ እናንተ ደካሞች ሸክማችሁ ሁሉ የከበደባችሁ ወደ እኔ ኑ፣ እኔ አሳርፋችኋለሁ ብሎ ይናገራል። ጌታ ኢየሱስ ክርስቶስ ወደ ራሱ መጥራት ብቻ ሳይሆን ሰዎች እንዴት እንግዲህ አንድ ግንበኛ ስራውን ሲሰራ ፋውንዴሽኑን ነው የሚሰራ። ፋውንዴሽኑ ላይ ብሎኬቶችን ሲደረድር ጠቢብ የሆነ ሰው በጥንቃቄ ቱምቢውን ጠብቆ፣ ሳይዙን ጠብቆ፣ መስመሩን ጠብቆ በዛ በመሰረቱ ላይ በጥንቃቄ ይገነባል። ምዕራፍ 11 ቁጥር 28 ላይ ኢየሱስ ክርስቶስ እናንተ ደካሞች ሸክማቸው የከበደባችሁ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ላይ ተሸከሙ፣ ቀንበሬም ቀሊል ነው፣ እኔ የዋህ ነኝ፣ በልቤም ትሑት ነኝ እያለ ይናገራል። እነዚህን ስቴፖች እነግራቸዋለሁ። አንደኛ ኢየሱስ ይጠራል። ሲጠራ ወደ መሰረቱ ነው የሚጠራቸው፣ ወደዚህ አስተምሮ ነው የሚጠራቸው። ከጠራቸው በኋላ ያሳርፋቸዋል። ዓለም ላይ ነው የቆዩት፣ በሰይጣን ግዛት ውስጥ ነው የቆዩት፣ በባርነት ውስጥ ነው የቆዩት። ሸክም ከብዶባቸው ኃጢአት ያጎበጣቸው አንገት የደፉ ነበሩ። ፊዚካሊ ምንም ጤነኛ ቢመስሉም ሰላማዊ ሰዎች ቢመስሉም ስፒሪቹዋሊ ፓራላይዝ የሆኑ የደቀቁ የተሰባበሩ ሰይጣን የጨፈለጋቸው ሰዎች ናቸውና ኢየሱስ ክርስቶስ ቀንበራቸውን ከላያቸው ላይ ይሰብራል። በዓለም ያለ ሰው ሁሉ የኃጢአት በሽተኛ ስለሆነ በሽታቸውን ያራግፍላቸዋል። ወደ እኔ ኑ አለ፣ እኔ አሳርፋችኋለሁ። ከኃጢአት ቀንበር ያሳርፋል፣ ከሰይጣን ባርነት ያሳርፋል፣ ከእግዚአብሔር ከመለየት ህይወት ያሳርፋል፣ ከጨለማ ህይወት ያሳርፋል፣ ከተስፋ መቁረጥ ያሳርፋል። በዚህ ዓለም ውስጥ ከተጫኑብን ሰይጣን ከጫንብን ከማናቸውም አይነት ሱሶች ኢየሱስ ወደ እሱ ስንመጣ ያሳርፋል፣ ከሞት ፍርሃት ያሳርፋል። ጌታ ይመስገን። ከዛ ካሳረፈን በኋላ ጥቂት እረፉ ይላል። ከጠራን በኋላ ሸክማችንን ያራግፍልናል፣ በቤቱ ያሳርፈናል፣ እረፍትን ይሰጠናል፣ ሰላምን ይሰጠናል፣ ደስታን ይሰጠናል፣ መረጋጋትን ይሰጠናል፣ ተስፋን ይሰጠናል፣ ፍቅርን ይሰጠናል። ከዛ አሳርፎን እነዚህን ሰማያዊ የሆኑ የእሱ ባህሪ የሆኑትን ያጠጠናል። በእነዚህ ነገሮች ማደግ እንጀምራለን። ሲያሳርፈን እነዚህ ነገሮች ሲሰጠን ከእኔ ተማሩ ይላል። ወደ ማንም ሪፈር ሳይልክን ሶስተኛ ላይ ከእኔ ተማሩ፣ ከእኔ ተማሩ፣ እኔ ሞዴል አድርጉ። የገሌን የገሊትን ሞዴል አድርጎ አይደለም የሚለው
እኔን ሞዴል አድርጋችሁ ከኔ ተማሩ ይልና ስለ ራሱ ሲናገር እኔ የዋህ በልብም ትሑት ነኝ። ከኔ ስትማሩ ለነፍሳችሁ እረፍት ይሆንላችኋል። ከኢየሱስ የተማረ ሰው ያረፈ ሰው ነው። ከኢየሱስ ባህሪውን የቀዳ እሱን ወደ ማምሰል ራሱን የሚያሳድግ የእሱ የባህሪው ተካፋይ የሆነ የልቡ ሐሳብ ተካፋይ የሆነ የክርስቶስ ልብ ያለው ሰው ያረፈ ሰው ነው። የሰላም ሰው ነው። የፍቅር ሰው ነው። ጠቃሚ ሰው ነው። ከኔ ተማሩ እኔ የዋህ በልብ ትሑት ነኝ ይላል። ጌታ ይመስገን። ጌታ ኢየሱስ ክርስቶስ እንግዲህ አለቱ ማን እንደሆነ ነግሮናል እና አለቱ ላይ ደቀ መዛሙርቶችን ይጠራል። ደቀ መዛሙርቶች ሲመጡ ደግሞ ያስተምራቸዋል፣ ያሳርፋቸዋል፣ ይመግባቸዋል። የተወለደው ልጅ ቤተሰብ መግቦት እንደሚያሳድግ ወደ ራሱ ይጠራና ሰማያዊ መና እየመገበ የእግዚአብሔር ቃል እየመገበ ያሳድጋቸዋል። ባህሪውን ሼር ያደርጋቸዋል፣ ያሳያቸዋል። ዲሳይፕልሺፕ ሲያደርጋቸው እያስተማረ ብቻ ሳይሆን እያሳየም ጭምር ህይወቱን ሼር እያደረገ የጠራቸውን ደቀ መዛሙርት አደረጋቸው። የእሱ ተማሪዎች አደረጋቸው። ከኔ ተማሩ አለ፣ ከእሱ ተማሩ፣ የእሱ ተማሪዎች ሆኑ። እናዛ ደግሞ ደቀ መዛሙርቶች ይባላሉ። ደቀ መዛሙርት ማለት በኢየሱስ የተጠራ፣ በኢየሱስ ላይ የተመሰረተ፣ ከኢየሱስ የተማረ፣ በኢየሱስ ያረፈ፣ የኢየሱስ የባህሪው ተካፋይ የሆነ የኢየሱስ ልብ ያለው የዳነ ሰው ነው። ከዚህ በኋላ ካስተማረ፣ ከመገባቸው፣ ካሳረፋቸው በኋላ ጌታ ኢየሱስ ክርስቶስ እንዲህ ብሎ ተናገራቸው። ሁለት ነገር ይቀራቸዋል አለ። በቃሉ መሙላት እንዳለባቸው አስረግጦ ነገራቸው። በእግዚአብሔር ቃል መሙላት እንዳለባቸው፣ በሱ አስተምሮ መሙላት እንዳለባቸው፣ ትእዛዛቱን ማወቅ እንዳለባቸው ነገራቸው። ስለ እምነታችሁ ሰው ስለሚጠይቃችሁ ነገር የእግዚአብሔር ቃል በሙላት በሕይወታቸው እንዲኖር ፕራክቲካሊ ኢየሱስ አሳያቸው። ከዚያ የተጠሩ ሰዎች ሁለት ነገር ነው ማድረግ ያለባቸው። ለመመረቅ ሁለት ነገር ማድረግ አለባቸው። አንደኛ በቃል መሙላት አለባቸው። የእግዚአብሔር ቃል በሙላት ይኖርባችሁ። በእግዚአብሔር ቃል ተሞሉ። መጽሐፍ ቅዱስ በእግዚአብሔር ቃል መሙላት እንዳለብን ደጋግሞ በተለያየ ቦታዎች ላይ ይነግረናል። ቀጥሎ ደግሞ በመንፈሱ መሙላት አለብን። ኃይልን እስክትቀበሉ ድረስ በኢየሩሳሌም ቆዩ አለ። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። ኃይልን ስትቀበሉ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ ብሎ ተናገረ። ከዚያ አንድ ሰው አንድ አማኝ አብ ወደ ልጁ ወደ ኢየሱስ ክርስቶስ ካመጣው፣ መንፈስ ቅዱስ ኃጢአተኛ መሆኑን ከነገረው፣ ከወቀሰው፣ ንስሐ እንዲገባ ካደረገው፣ ወደ አዳኙ ወደ ኢየሱስ ክርስቶስ ካመጣው፣ አዳኙ ኢየሱስ ክርስቶስ አለቱ ላይ ከተመሰረተ፣ እምነቱ ኢየሱስ ክርስቶስ ላይ ከሆነ፣ ከዛ በኋላ ደግሞ ምንድነው የሚሆነው? ያርፋል፣ ከሱ ይማራል፣ ወደሱ ይጠጋል፣ የባህሪ ተካፋይ ይሆናል፣ በቃሉ ይሞላል፣ በመንፈሱ ይሞላል። ከዛስ በኋላ እንግዲህ አንድ ቤተሰብ ልጅን ወልደው አሳድገው በልጅነት የሚገባው ነገር ሁሉ ካደረገለት በኋላ እና ኢናፍ ማቹርድ ፐርሰን ካደረገው በኋላ አይዞ በቃ እዚሁ እኛ ቤት ታረጃለህ፣ እዚሁ ትሞታለህ፣ እዚሁ ትኖራለህ አይልም። ያበቃውና ጎጆ ያወጣዋል። ሌላ ቤት፣ ሌላ ቤተሰብ እንዲሆን እንደሚያደርግ ሁሉ እንዲሁ ሰዎችን ወደ ጌታ ወደ ኢየሱስ ክርስቶስ ከመጡ፣ ከሱ ከተማሩ፣ በሱ ቤት ካደጉ፣ የባህሪው ተካፋይ ከሆኑ በኋላ እዚሁ ትሞታለህ፣ እዚሁ ትቀበራለህ ማለት የለብንም። ጌታ ኢየሱስ ክርስቶስ ይጠራል፣ ይመግባል፣ ያሳድጋል፣ በቃሉና በመንፈሱ ይሞላል፣ በጥበብ በእውቀት ይቀርጻቸዋል፣ ስፒሪቹዋልም ሼፕ ያደርጋቸዋል፣ ካራክተራልም ሼፕ ያደርጋቸዋል። ከዛ በኋላ ሂዱ ይላቸዋል። ደቀ መዝሙር
ይሄዳል እንጂ ቤተክርስቲያን ላይ ታጉሮ እንደ እህል እንደ ጎተራ ላይ እንደሚከመር ተከምሮ አይቀመጥም። ምክንያቱም ዓለም ደቀ መዛሙርቶችን ትጠብቃለች። ለዚህ ነው ጌታ ኢየሱስ ክርስቶስ በምድር አገልግሎቱን ጨርሶ ሲሄድ እንዲህ ነው ያለው፣ ስልጣን በሰማይና በምድር ተሰጠኝ፣ እንግዲህ ሂዱ አሕዛብን ሁሉ ሕዝብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው ብሎ በማቴዎስ ወንጌል 28:18-20 ተናገረ። ይሄኛውን ክፍል አብዛኛውን ጊዜ በሁሉ ሰው ይነገራልና የታላቁ ተልእኮ ክፍል ተብሎ ነው የሚወሰደው። ይህን በስክሪኑ ላይ ከስር ሙሉ ጥቅሱን እነግራቸዋለሁ፣ አስቀምጥላቸዋለሁ። ጌታ ኢየሱስ ክርስቶስ እንግዲህ ምንድነው ያደረገው? ሰዎችን ወደ ራሱ ጠራ፣ መሰረታቸው፣ ህይወትን ሰጣቸው፣ አዳናቸው፣ የአካሉ ብልት አደረጋቸው፣ አስተማራቸው። ካስተማራቸው በኋላ ደግሞ እነዚህን ሰዎች በቃሉና በመንፈሱ ሞላቸው፣ ሂዱ አለ። ፍጥረት በሙሉ የእግዚአብሔርን ልጆች በቃሉና በመንፈሱ የተሞሉ የጌታ የኢየሱስ ክርስቶስ ልጆችን በናፍቆት ይጠባበቃሉ ይላል። የህይወትን መንገድ ማን ያሳየናል? የህይወትን መንገድ ማን ይነግረናል? እያሉ ፍጥረት በሙሉ ይጠብቃል። ስለዚህ ዛሬ እኔ በገባኝ በዚህ ዕድሜ ቤተክርስቲያን ይህን ፓርት ዘንግተዋለች። ሰዎችን ትጠራለች፣ ታስተምራለች፣ ታጠምቃለች፣ የቤተክርስቲያን አባል ታደርጋለች። የቤተክርስቲያን ውስጥ አገልግሎት ላይ በየቦታው ትመዳድባለች። እዛው ደግሞ ፕሮግራም ክሬት እያደረገችላቸው ሰርኩሌሽን ብቻ ነው። የክርስትና ግቡ ይሄ አይመስለኝም። በእኔ መረዳት ካደጉ መሄድ ነው፣ ካደጉ ጎጆ መውጣት ነው፣ ወጥቶ ማገልገል ነው። ምክንያቱም መከሩ ብዙ ነው፣ ሰራተኞች ጥቂቶች ናቸው። ስለዚህ የመከሩ ጌታ ሰራተኞችን ምን እንዲያደርግ እንድልክ ለምኑ። ከየት ነው የምላኩ? ከየት ነው የሚመጡ? የሚላኩት ቤተክርስቲያን ውስጥ ነው ያሉት። እንደ እድር ቤት በወር በሁለት ወር ተራ ወረቀት እስኪለጠፍለት ወረቀት እስኪደርሰው ቁጭ ብሎ መጠበቅ አይደለም አገልግሎት። ጥሪ ይሄ አይመስለኝም። ይቅርታ አድርጉልኝ የሙሉ ጊዜ አገልጋዮች ኦር በጌታ ቤት ብዙ የቆያችሁ ሰዎች፣ ለኔ በገባኝ ልክ የጌታ ሐሳብ እዚሁ በ3 ወር በ2 ወር ፕሮግራም ወጥቶልን እሱን እንድናገለግል የጠራን አይመስለኝም። የተጠራ ነው በቤቱ እንድናድግ፣ በቤቱ በመንፈሱና በቃሉ እንድንሞላ፣ ጸጋችንን እንድንለይ፣ ከዛ በኋላ ደግሞ ወደ መከሩ እንድንሄድ፣ በጨለማ ወደ ተዋጣው ህዝብ እንድንሄድ፣ ወደ ገጠሩ እንድንሄድ፣ ወዳልተደረሰ ህዝብ እንድንሄድ፣ ማንም ወደማይሄድ ቦታ እንድንሄድ እንጂ ተራ ጠብቀን ቢሮ ተከፋፍለን የቤተ ክርስቲያን ግቢ ውስጥ እንድንቀመጥ የእግዚአብሔር ፈቃድ አይደለም። እንግዲህ ቅር ልላችሁ ይችላል። ጥሪ ለዛች 500 ካሬ ወይም 1000 ካሬ አጥር በታጠረች በሬክታንግሏ ግቢ ውስጥ እንድናገለግል ጌታ አልጠራንም። የዳነውን ህዝብ ብቻ እንድናገለግል አልተጠራንም። እንግዲህ ታላቁ ተልእኮ ሂዱ ስበኩ ነው የተባለው። ሄደን የምንሰብከው ወዳልዳኑ ሰዎች ነው። የዳነውን ህዝብ ሰብስበን መስበክ ጌታ ስበኩ ያለን ስብከት እሱን አይደለም። የዳኑትን ዳግመኛ የተወለዱትን በቤቱ ያሉትን አንሰብካቸው፣ ደቀ መዛሙርት እንዲሆኑ እናስተምራቸዋለን። እያስተማራቸዋቸው ደቀ መዛሙርት አድርጎ ነው የሚለው። ደቀ መዛሙርት ከሆኑ በኋላ በቃሉና በመንፈሱ ከተሞሉ ቤቱን ቁጭ ብሎ እንዲያሟሙቁ ሳይሆን መላክ አለብን። የተጠሩትን መላክ አለብን። ተጠርተው ሊላኩ የሚፈልጉትን ደግሞ ሲወጡ ሲያገለግሉ ማሰር መመለስ የለብንም። እግዚአብሔር ሰዎችን የሚጠራ not only for single denomination for his kingdom ነው የሚጠራ ሰዎችን። ለመንግስቱ ነው የሚጠራው፣ ለርስቱ ነው የሚጠራው፣ ለመከሩ ነው የሚጠራው።
በጨለማ ላሉት ህዝብ ነው የሚጠራው። ስለዚህ እባካችሁ በጌታ ቤት የቆያችሁ ሰዎች ጌታ ኢየሱስ ክርስቶስ ቁጭ ብላችሁ 30-40 ዓመት አንድ ሎካል ቸርች ውስጥ ብቻ ቁጭ ብለን ሳንወልድ ሳንባዛ 10 ኪሎ ሜትር 5 ኪሎ ሜትር ካለንበት ቦታ አንድም ቀን ወጣ ሳንል ጡረታ ለማውጣት ቁጭ ብለን የምንጠባበቅ ሰዎች እግዚአብሔር ነገ ይጠይቀናል። እግዚአብሔር ነገ እኛን ይጠይቀናል። ዓለም በጨለማ እየተዋጠች እያለ እኛ ለዓለም ልንደርስላት ሲገባ ፍጥረት በሙሉ እኛን እየተጠባበቀ እያለ እኛ ደግሞ እግዚአብሔር ገና መልአክ ልኮ በሕልም ተገልጦላቸው የሚመጡትን በር ከፍተን ጠብቀን ዛሬ አዲስ የመጣችሁ እያልን የምንጠይቀው it is not biblical። ሂዱ ነው የተባልነው እንጂ የመጣችሁ ካላችሁ በሉ አልተባልንም። ስለዚህ እንግዲህ ቤተክርስቲያን የክርስቶስ ናት። የቤተክርስቲያን መሰረት ክርስቶስ ነው። ቤተክርስቲያን መሰረቷ ክርስቶስ እንደመሆኑ መጠን ሰው ኢየሱስ እሱ ክርስቶስ የሕያው እግዚአብሔር ልጅ እንደሆነ ሲያምን ነው ዳግመኛ የሚወለደው፣ ከአብ ጋር የሚታረቀው፣ የኃጢአት ይቅርታ የሚያገኘው፣ በሰይጣን ላይ ድል የሚያገኘው፣ በኃጢአት በዓለም ላይ ድል የሚያገኘው በኢየሱስ ክርስቶስ መለኮትነትና ፍጹም ሰውነት ሲያምን ነው። ይህን ከሆነ በኋላ ደግሞ ኢየሱስ ክርስቶስ ቤተክርስቲያንን የመሰረተው ሰዎችን ወደ ትምህርቱ በማጥራት ሄዶ በመስበክ ሄዶ በመምረጥ ሰዎችን በትምህርቱ ላይ እንዲመሰርቱ አደረጋቸው። ከመጡ በኋላ ደግሞ እያመለካችሁ ቀጥሉ ብሎ አይደለም የሄደው። ተማሩ፣ ከእኔ ተማሩ አለ። ቤተክርስቲያን ክርስቶስን የምንማርባት ተቋም ናት። የእግዚአብሔር መንግስት አካል ናት። ቤተክርስቲያን የምንገናኘው ለመማማር ነው። ሐዋርያት ያንን ያደረጉ ሐዋርያት ሥራ ምዕራፍ 2 ቁጥር 42 እስከ 47 በምታዩበት ጊዜ ዕለት ዕለት ይላል በቤትም በቤተ መቅደስም ኢየሱስ እሱ ክርስቶስ እንደሆነ መስበክንም ማስተማርንም አብሮ መጸለይንም እንጀራ አብሮ በመቁረስም ይተጉ ነበር ይላል። ያን ሲያደርጉ ደግሞ ጌታ ኢየሱስ ክርስቶስ እነሱ ጋር ስላለ፣ ሕይወት እነሱ ጋር ስላለ፣ ብርሃን እነሱ ጋር ስላለ ብርሃን ሌሎችን እየጠራቸው፣ ፍቅር ሌሎችን እየጠራቸው የሚያምኑትም ሰዎች ዕለት ዕለት በእነሱ ላይ ይጨመሩ ነበር ይላል። ጌታ ኢየሱስ ክርስቶስ ያገለገለ በዚህ መልኩ ነው። ሐዋርያትም ያንኑ ከሱ የተማሩት አስቀጠሉ። በእኛ ዘመን ግን እውነት እንደዛ እየሰራን ያለ አይመስለኝም። ትንሽ ሞዲፋይ አድርገናል። ሲምፕሊፋይ እንደ ሞዲፋይ ያደረግን ይመስለኛል ክርስትና። ይሄ መጽሐፍ ቅዱሳዊ አይመስለኝም። ጌታ ይርዳን ወደ መሰረቱ ወደ ሐዋርያት ትምህርቱ እንድንመለስ እግዚአብሔር ይርዳን እላችኋለሁ። ስለዚህ ቤተክርስቲያንን ጌታ ኢየሱስ ክርስቶስ ራሱ ነው የመሰረታት። ጌታ ኢየሱስ ክርስቶስ የመሰረታትን ቤተክርስቲያን ደቀ መዛሙርቶች እዛ ላይ እንዲመሰረቱ፣ እንዲበዙ፣ እንዲያድጉ፣ እንዲሄዱ ነው ያለው። ሉቃስ 10 ከ1 እስከ 5ንም መከሩ ብዙ እንደሆነ ሰራተኞች ጥቂት እንደሆኑ ለመከሩ ሰራተኞችን የመስኩ ባለቤት የመከሩ ባለቤት ሰራተኛን ይጠራል። ከቤተ ክርስቲያን ውስጥ ሰዎችን ፒክ ያደርጋል። ለዩልኝ ብሎ እንደተናገረ ይጠራል። ሂድ፣ ወደዛ ልካለሁ፣ ሂድ፣ ይህን ታደርጋለህ፣ ሂድ። እንደዚህ ቤተ ክርስቲያን እግዚአብሔር ጠርቶ የላካቸውን ሰዎች መጽደቅ፣ መላክ፣ መጸለይና ማገዝ ነው ያለባት እንጂ ማሰር፣ መከልከል፣ አትሄድ፣ የት ትሄዳለህ፣ ለምን ትሄዳለህ አይባልም። መጽሐፍ ቅዱሳዊ አይደለም። ከዚያ እንድልክ ጸልዩ ነው የተባለው። የሚላኩትን ከልክሉ አልተባለም። ከዚህም በኋላ ጌታ ሌሎችን ሰባዎችን ሾመ ይላል። 2 አድርጎም እርሱ ሊሄድበት ወዳለው ከተማ ሁሉ በፊቱ ላካቸው ይላል። አላቸውም ይላል። መከሩስ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። እንግዲህ የመከሩ ጌታ ለመከሩ ሰራተኞችን እንድልክ ለምኑ አለ። 3ኛ ላይ ሂዱ ይላል። እነሆ እንደ በጎች በተኩላዎች መካከል እልካችኋለሁ አለ።
በጣም ማንም የማይቃወማችሁ ቸርች ውስጥ በቃ እያመሰገናችሁ እየዘመራችሁ ትቆያላችሁ አይደለም። እንደ በጎች በተኩላዎች መሃል እልካችኋለሁ። ወደማይመች ስፍራ እልካችኋለሁ። ወደማይመች ኮሚኒቲ እልካችኋለሁ። ወደማይመች ላይፍ ስታይል ወዳለ እልካችኋለሁ አለ። ስትሄዱ ኮረጆም ከረጢትን ጫማም አትያዙ፣ በመንገድም ለማንም እጅ አትንሱ ይላል። ወደምትገቡበትም ቤት ሁሉ አስቀድማችሁ ሰላም ለዚህ ቤት ይሁን በሏቸው ይላል። እንግዲህ ልቤ ላይ እየከበደ ያለው ይሄ ነው። ቤተክርስቲያን ዛሬ የምትጠበቅባት ምድር ላይ ፋውንዴሽን and the function of church በሚለው ርዕስ ነው እየተናገርኩኝ ያለው። ፋውንዴሽኗ ጂሰስ ኢዝ ዘ ክራይስት ዘ ሳን ኦፍ ዘ ሊቪንግ ጋድ የሚለው ሲሆን ፈንክሽኗ ደግሞ መሄድ ነው። ታላቁ ተልእኮ ነው። ላላመኑት መስበክ፣ ያመኑትን ማጥመቅ፣ የተጠመቁትን ደግሞ እያስተማርን ደቀ መዛሙርት ማድረግ፣ ደቀ መዛሙርት ሲሆኑ ደግሞ መላክ አለብን እንጂ 10,000 5,000 3,000 እያል ድርጅት እያደረግን ወደ ድርጅት ማሳደግ አይደለም። ወደ ክርስቶስ መምሰል አሳድገን ከዛ በኋላ መላክ ነው ብዬ ነው ማምነው። ጌታ ይባርካችሁ። እንግዲህ ይሄ ነው በልቤ ውስጥ ያለው። ጌታ ከኛ የሚፈልገው ይሄ ነው። ይሄን ስንሰራ ደግሞ ጌታ ኢየሱስ ክርስቶስ እነሆ እኔ እስከ ዓለም ፍጻሜ ድረስ ይሄን እየሰራችሁ የምትቆዩ ከሆነ ከእናንተ ጋር እሆናለሁ ብሎ ነው የተናገረው። ስለዚህ ጌታ ኢየሱስ ክርስቶስ ከኛ ጋር የምንሆነው እሱ ያዘዘንን ስናደርግ ነው። እሱ ወደ ላከን ስንሄድ ነው፣ ስንታዘዘው ነው እላችኋለሁ። ይህን የማናደርግ ከሆነ የክርስቶስ ምጽአት ይሰረኛል። ጌታ ኢየሱስ ክርስቶስ እኛን ብቻ ሳይሆን ገና በጨለማ ላሉትም ያዝንላቸዋል፣ ይራራላቸዋል። ማን መጥቶ ይነግረናል? የህይወት መንገድ ማን ያሳየናል? እያሉ በጨለማ ውስጥ ያሉት ሰዎች ወንጌል እስኪሰሙ እነሱ እስኪድኑ እዚሁ አርጅተን እንሞታለን እንጂ ብዙ ትውልዶች ያልፋሉ እንጂ ኢየሱስ ተመልሶ አይመጣም። ኢየሱስ ተመልሶ የሚመጣው ይህ የመንግስቱ ወንጌል ለዓለም ሁሉ ሲሰበክ ያን ጊዜ መጨረሻ ይሆናል ይላል። የመጨረሻ ዘመን ምልክትና የመጨረሻ ጊዜ የተለያዩ ናቸው። እውነት ነው። በመጨረሻ ዘመን ውስጥ ነው ያለነው። ምልክቶቹ እየታዩ ነው ያሉት። ማቴዎስ 24 ላይ ያሉትን 25 ላይ ያሉትን። ግን ኢየሱስ ተመልሶ የሚመጣው ሰው ሁሉ ወንጌልን ከሰማ ከዳነ አይደለም፣ ከሰማ። እኛ ማሰማት እንጂ ማዳን የጌታ ስራ ነው፣ የመንፈስ ቅዱስ ስራ ነው። እኛ ግን ድርሻችን መሄድ ማሰማት አለብን፣ ምስክሩ መሆን አለብን። መንፈስ ቅዱስ ከኛ ጋር የሚሆነው እኛ ለሱ ምስክር እንድንሆን፣ ጨለማ ውስጥ ላሉት ብርሃን ይዘንላቸው ስንሄድ ሊመክረን፣ ሊያግዘን፣ ሊያስተምረን፣ አፍ ሊሆነን፣ ልናገረን፣ ኃይል ሊሆነን፣ ድፍረት ሊሆነን ነው ከኛ ጋር የሚሆነው እንጂ እኛን ለማጽናናት ብቻ አይደለም። ጌታ ኢየሱስ ክርስቶስ ወደ ምድር የመጣው ስለ ሰዎች ነው፣ ሰዎችን ለማዳን ነው። ቤተክርስቲያንም በዚች ምድር ላይ የምትኖረው እድሎች የሚሰጧት ለሰዎች እንድትኖር እንጂ የዳኑትን እንድታዝናና አይደለም። የዳኑትን የሚወዱትን ነገር እያደረገችላቸው፣ እያስደሰተቻቸው፣ የሚፈልጉትን ስብከት እየሰበከችላቸው፣ የሚያሳክካቸውን ቦታ እያካከችላቸው ለመኖር አይደለም፣ ለሌሎች ብርሃንና ጨው እንድንሆን ነው ጌታ ኢየሱስ ክርስቶስ እዚህ ምድር ላይ እያኖረን ያለ እላችኋለሁ። ጌታ አብዝቶ ይባርካችሁ። አይነው ንግግሬ ሊከብዳችሁ ይችላል። ምንም ማድረግ አይቻልም። ውስጥ ያለውን የሚሰማኝን ነው የተናገርኩኝ። ጌታ ኢየሱስ ክርስቶስ ይህን ከኛ ይፈልጋል። ሁላችንም እግዚአብሔር ከኛ የሚፈልገውን ሕይወት መኖር እንድንችል ጸጋውን ያብዛልን እላችኋለሁ። አመሰግናችኋለሁ። ሁላችሁንም በጌታ ፍቅር እወዳችኋለሁ። ተባረኩ። ሰላም ሁኑ።